አሁን ያለውን መንግስት መቀየር የሚቻለው ሻል ያለ የሚጨበጥ ሐሳብ ሲመጣ። የተሻለ ሐሳብ ቢመጣ በምን ታውቃለህ አንተ? ለማወቅ እኮ የሚያስብ ጭንቅላት፣ የሚያሰላስል አይምሮ፣ የሚወስን ለመወሰን ደግሞ ከማወቅና ከማሰብና ከማሰላሰል በላይ ደግሞ ውሳኔ ደግሞ ሌላ እውቀት ነው። በምን ታውቃለህ አንተ? ድሮን ነው የምትልከው ወይም እስር ቤት ነው የምታስገባው ወይ ደግሞ በዘረኝነት ውስጥ ሆነ ሪፍሌክሽን አይዲያ ያመጣ ሰው ምናልባት እሱን ልትቀበል ትችላለህ። እናም አንተ ዝም ብለህ አትናገር። ባወራ አይደለም ተግባር ነው ሰው የሚፈልገው። እዛ ጋር ስንቱ የታሰረ ሀሳብ ሲያፈልቅ ስንቱ ምን እያለ ያንተን ፓርቲ የሚሽለጠለጥ አይደል? ምንድነው ብልጽግና የሚተች ፓርቲ አለ እንዴ? ሲጀመር እንኳን የተሻለ ሀሳብ ልትቀበል እንዳለ ዘግተህ አይደል? መንገዱ ቤት በኩል የተሻለ ሀሳብ የምትቀበለው በየትኛው ሁኔታ ድፍን አይደለህ እንዴ? ቅር ይበል።